ከጤንነት የሚበልጥ ሀብት በየትኛውም። ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንደምን አላችሁ? እንደምን ቆያችሁ? እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችም እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። እስካሁን ይህን ቻናል ሳብስክራይብ ካላደረጋችሁ እየተጠቀማችሁ አይደለም ማለት ነው። ስለዚህ አሁን ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በጣም አስደሳችና ደስ የሚል ዜና አለ። እሱ ምንድነው ካላችሁ አማርኛ፣ እንግሊዝኛ በያላችሁበት ቦታ ሆናችሁ መማር የምትፈልጉት በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ መጻፍ ማንበብ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ ወደ 8 የሚሆኑ ለህይወታችን በጣም አሪፍና አስተማሪ ብዬ ያሰብኳቸውን ሐሳቦችን ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ ወደ 8 የሚሆኑ ሐሳቦች ናቸው ማለት ነው። ስለዚህ ሐሳቦቹን እያነበብን እንደገና ደግሞ ምን ለማለት እንደፈለጉ ከነሱ ውስጥ ትምህርት እየቀሰምን ነው የምንሄደው ማለት ነው። ቤተሰቦች እንደዚህ የማመጣቸው ቪዲዮዎች በጣም ቀለል ያሉ ነገሮች አይደሉም። በጣም የሚጠቅሙና በህይወታችሁ በጣም በብዙ አቅጣጫ የሚያግዙ ሐሳቦች ናቸው ማመጣላችሁ ማለት ነው። ስለዚህ ከመጀመሪያው ጀምረን ሐሳቦቹን እያንዳንዱን እያነበብን እንደገና ደግሞ ምን ለማለት እንደፈለገ ምን አይነት ትምህርት እንደሚሰጠን እያስተዋልን ነው የምንሄደው ማለት ነው። ስለዚህ ቀጥታ ከመጀመሪያው ነው የምንጀምረው። እናንተም ከኔ ጋር ቁጭ ብላችሁ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ እየተማራችሁ እንድትከታተሉኝ እጠይቃችኋለሁ። የመጀመሪያዊቷ ሐሳብ ምን ትላለች? የተሰጠን ነገር ሁሉ ብናስተውል የጎደለ በጣም ጥቂት ናቸው። በጣም አሪፍ አያችሁ። የተሰጠን ነገር ሁሉ ብናስተውል የጎደለ በጣም ጥቂት ናቸው ወይም የጎደሉት በጣም ጥቂት ናቸው ይላል የመጀመሪያው ሐሳብ። ይህ ማለት ምን ማለት ነው? ቤተሰቦቻችን የተሰጠን ነገር ሁሉ ብናስተውልና የጎደለ ነገር ምንድነው ብለን ደግሞ ብናስብ፣ አሁን እኛ እንደ ሰውኛ ስናስብ የምናስባቸው አንዳንድ ቁሳቁሶችን ነው አይደለም? የጎደሉ ነገሮች ብለን የምናስባቸው ነገሮች ብር ሊሆን ይችላል፣ ቤት፣ መኪና፣ እንደዚህ ያሉ ነገሮችን ነው የምናስባቸው። ግን ከነሱ የሚበልጥ ነገር ደግሞ አለን፣ ተቀብለናል ማለት ነው። ፈጣሪ በነፃ የሰጠን ነገር አለ ማለት ነው። ስለዚህ ከነሱ ውስጥ አንደኛው ሰላም፣ ጤንነት፣ እንደዛ አይነት ነገሮችን በብር ወይ በቁስ ልናገኛቸው አንችላቸው ማለት ነው ቤተሰቦቻችን። ስለዚህ እነኚህ ነገሮች መቼም ቢሆን ማሰብ አለብን ማለት ነው። አንዳንድ ጊዜ ሰዎች የሚያገናኙት ነገር ምንድነው? አሁን ካሉበት ሁኔታ ከኑሮ ሁኔታ ወይም ከሚያገኙት ገቢ አንጻር ምናምን ልትመለከቱ ትችላላችሁ። ግን አንዳንድ ጊዜ በጣም ጨለማ የሚሆነው ህይወት ጤናችን ካጣን፣ ሰላም ካጣን በጣም ጨለማ ነው የሚሆነው ማለት ነው ህይወት። ስለዚህ ገንዘብ ጠንክረን ሰርተን የምናገኘው ነገር ነው የሚሆነው። ስናገኝ ደግሞ ይሄ ነው እንደዚህ ያልኩበት ነገር እንላለን ማለት ነው ቤተሰቦቻችን። ስለዚህ በጣም ብዙ ገንዘብ ያላቸው ሰዎች በጣም ትክክለኛ ሰላምና ጤንነት እንደናንተ ቢኖራቸው ብሎ የሚመኙት አሉ፣ ታውቃላችሁ። ስለዚህ የተሰጠን ነገር ሁሉ ብናስተውል የጎደለ ነገር በጣም ጥቂት ነው የሚለውን ሐሳብ መጀመሪያ ላይ ተመልክተናል ማለት ነው። ቤተሰቦቻችን በጣም እንደምትወዷቸው እርግጠኛ ነኝ። እኔም እንደምታስደስቷቸው ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ እንደምትወጡ ተስፋ አድርጋለሁ ማለት ነው። እኔ ያመጧቸው ሐሳቦች በጣም አጠር ያሉ ሐሳቦች ናቸው፣ ግን በጣም አስተማሪና አሪፍ የሆኑ ሐሳቦች ናቸው። በጣም ደስ ብሎኝ ነው ይህን ቪዲዮ የሰራሁላችሁ። እናንተም ፈገግ እያላችሁ በጣም ደስ ብሏቸው እንድትመለከቱ አበረታታችኋለሁ። የመጀመሪያዊቷን ሐሳብ በዚህ መልክ ተመልክተናል ማለት ነው። የተሰጠ ነገር ሁሉ ብናስተውል የጎደለ በጣም ጥቂት ነው የሚለውን ሐሳብ ነው መጀመሪያ ላይ ተመለከትነው። አሁን ደግሞ ወደ ቀጣዩ እንሄዳለን። የቀጣዩ ሐሳብ እችን ትመስላለች። ያው አብዛኛው ተማሪኛ ቤተሰብ ያሉት እናንተ ማንበብ መጻፍ ላይ የምትቸገሩ ተማሪዎች ከመሰረቱ ጀምራችሁ ከኛ ጋር ፊደል ተምራችሁ ከዛ የመጣችሁ ተማሪዎች እንደዚህ ያነበባችሁ እንደገና ደግሞ ያነበባችሁትን ነገር በደብተር ላይ እየጻፋችሁ እንድትሞክሩ አበረታታችኋለሁ።
ሁለተኛይቷን ሐሳብ ቀደም ብላችሁ አንብቡና እኔ ሳነብ ደግሞ አብረን የምናነብ ነው የሚሆነው ማለት ነው። ቤተሰቦች ዋናው ቁም ነገሩ እናንተ ማንበብና መጻፍ ላይ ራሳችሁን እንድታበረቱ እንድትጠነከሩ፣ እንደገና ደግሞ በህይወታችሁ አንዳንድ ትምህርቶችን እንድታገኙ ነው። በዚህ ቻናል የተለያዩ መሰረታዊ የሆኑ ትምህርቶችን አመጣላችኋለሁ። ከሰዎች ህይወት ታሪክ፣ ሌሎች ነገሮችን አንስተን ብዙ የምንማራቸው ነገሮች ይኖራሉ ማለት ነው። ሁለተኛይቷ ሐሳብ ምን ትላለች? ለሰው የማንነግራቸው ብዙ ነገሮችን በሁላችንም ውስጥ አለ። ለሰው የማንነግራቸው ብዙ ነገሮች በሁላችን ውስጥ አለ ማለት በእያንዳንዳችን ውስጥ ያለ ነገር ነው ማለት ነው። ቤተሰቦቻችን ነገሮች ለማለት ፈልጌ ነው። ነገሮችን ብዬ ነው የጻፍኩት። እናንተ አስተካክሉ፣ ችግር የለውም ሐሳቡን። ስለዚህ ለሰው የማንነግራቸው ብዙ ነገሮች በሁላችንም ውስጥ እንዳለ ማወቅ አለባችሁ ማለት ነው። ቤተሰቦቻችን አንዳንድ ነገሮችን እኛ ለሰዎች የማንነግራቸው የምንደብቃቸው፣ እኛና ፈጣሪ ብቻ የምናውቃቸው ነገሮች አሉ በውስጣችን። ስለዚህ ይህ ነገር ደግሞ በእኛ ብቻ አይደለም፣ ወይም እኔ ለራሴ ብቻ እንዳለኝ አድርጌ መውሰድ የለብንም ማለት ነው። አብዛኞቻችን ውስጥ እንደዚህ አይነት ነገሮች አሉ። ደካማ ጎናችን ሊሆኑ ይችላሉ፣ ክፍተታችን ሊሆኑ ይችላሉ። እንደገና ደግሞ በጣም የምንቸገርባቸው ነገሮች ሊሆኑ ይችላሉ። ፈጣሪ ከዚህ ነገር መቼ ነው የሚያወጣን ወይም ይህን ነገር እንዴት ነው ማድርገው ምናምን እያለን ከፈጣሪ ጋር የምንሟገትባቸው ነገሮች ሊሆኑ ይችላሉ ማለት ነው። ስለዚህ ይህን ነገር አውቀን ከዛ ነገር ለመውጣት መጸለይ ወይም መበርታት አለብን ማለት ነው ቤተሰቦቻችን። ስለዚህ ለሰው የማንነግራቸው ብዙ ነገሮች በሁላችንም ውስጥ አለ የሚለውን ሐሳብ፣ ስለዚህ ለሰው የማንነግራቸው ብዙ ነገሮች በሁላችንም ውስጥ አለ የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው። የራሳችሁን ሐሳብ እናንተ ናችሁ የምታውቁት በውስጣችሁ ያለው ነገር ምን እንደሆነ። ስለዚህ ከዛ ነገር ነፃ ለመውጣት ወይም የማትፈልጉት ነገር ከሆነ ለመተው እንደምን ብላችሁ መጠንከር ይኖርባችኋል ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ ሶስተኛው ነው የምንመራው ማለት ነው። ሶስተኛይቷ ሐሳብችን ትመስላለች። ለማንበብ የማያስቸግሩ አጠር ያሉ ሐሳቦችን ናቸው የምናነሳቸው ዛሬ። ስለዚህ ሶስተኛይቷ ሐሳብ ምን ትላለች? የነበርንበት ቦታዎቹን አስበን አሁን ላለንበት እናመዝግን። አያችሁ? የነበርንበት ቦታዎቹን አስበን አሁን ላለንበት እናመዝግን። ይህ ሐሳብ ብዙ ሰው የሚቸገርበት ሐሳብ ነው ማለት ነው ቤተሰቦቻችን። እናንተም ራሳችሁን ከተመለከታችሁ አሁን ላላችሁበት ደረጃ ምን ያክል እያመሰገናችሁ ነው? ማለትም ፈጣሪን ምን ያክል እያመሰገናችሁ ፈጣሪን ቴንኪው እያላችሁ ነው ማለት ምን ማለት ነው? ይሄ ከዚህ በፊት ለምሳሌ በእግራችሁ የምትጓዙ ከሆነ በእግራችሁ የሆነ ቦታ ደርሳችሁ የምትመለሱ ከሆነ አሁን እግዚአብሔር ይመስገን በታክሲ ትሄዳላችሁ ወይም በባስ ትሄዳላችሁ። ይሄ በጣም ትልቅ ነገር ነው ማለት ነው። ከዚህ በላይ እናንተ የተሻለ ነገር ለማግኘት ደግሞ በዚህ ማመዝገን አለባችሁ ማለት ነው። ሁላችንም በዚህ ማመዝገን አለብን ማለት ነው። ካለንበት አቅጣጫ ካለንበት ቦታ ትንሽ ከፍ ስንል ማመዝገን አለብን ማለት ነው። ስለዚህ በዛ ነገር ስናመሰግን እግዚአብሔር ደግሞ ሌላ የተሻለ ነገር ያመጣልናል ማለት ነው ቤተሰቦቻችን። ስለዚህ የነበርንበት ቦታዎቹን አስበን አሁን ላለንበት እናመዝግን። በጣም አሪፍ፣ በጣም የወደድኳት ሐሳብ ናት። ስለዚህ የነበራችሁበት ቦታ ምን ያህል ቦታ እንደሆነ፣ ምን ያክል ችግር ውስጥ እንደነበራችሁ ወይም የሆነ ነገር ለማግኘት ምን ያክል የምትቸገሩበት ቦታ እንደነበራችሁ አስታውሱና አሁን ላላችሁበት ደረጃ ስለደረሳችሁ ደግሞ ማመስገን አለባችሁ ማለት ነው ቤተሰቦች። በጣም አሪፍ፣ በጣም የወደድኳቸው ሐሳቦች ስለሆኑ ዛሬ ፈታ ብዬ ነው ቪዲዮ የሰራሁት ማለት ነው ቤተሰቦች። በጣም የሚያጽናኑና የሚያበረቱ ሐሳቦች ናቸው ያመጣውላቸው። ስለዚህ ደስ እያላችሁ እንድታዩ እጠይቃችኋለሁ ማለት ነው። ኦኬ፣ አራተኛይቷ ጋር ደርሰናል። አራተኛይቷ እችን ትመስላለች። ምን ትላለች ሐሳቧ? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። የእናት ልብ መቼም ቢሆን በአንተ ሙሉ በሙሉ አይጨክንም። የእናት ልብ መቼም ቢሆን በአንተ ሙሉ በሙሉ አይጨክንም። አያችሁ፣ ይሄን ነገር አሁን ብዙዎቻችን ላናስተውለው እንችላለን ማለት ነው ቤተሰቦቻችን። ግን
አንድ ትልቅ እውነታ የሚነግራችሁ ነገር ቢኖር እናታችሁ ወይም እናታችን መቼም ቢሆን በእኛ ላይ የሆነ ክፉ ነገር ልታወራ ትችላለች። ተናዳ ልትረግመን ትችላለች። ምናምን እንደዚህ ሁን ልትለን ትችላለች። ግን ከሆዷ አይደለም። በሆነ አጋጣሚ ወይ በዛ ሰዓት በተቸገረችበት በተናደደችበት ጉዳይ ላይ ተነስታ ነው እንጂ እንደዛ የምትለው ከልቧ ምንም ቢሆን ክፉ ነገር አታስብልንም ማለት ነው ቤተሰቦቻችን። ስለዚህ የእናት ልብ መቼም ቢሆን ባንተ ሙሉ በሙሉ አይጨክንም። አያችሁ፣ አንዳንድ ጊዜ ከቤት ስትወጡ ወይም አስቸግራችሁ ወይም የሆነ ሳትስማሙ ቀርታችሁ ወጥታችሁ የሆነ ጉዳት ብደርስባችሁ ቀደም ብላ የምታዝነው እሷ ናት፣ ቀደም ብላ የምታለቅሰው እሷ ናት ማለት ነው። ስለዚህ ስትወጡ በጣም ተናዳ ሊሆን ይችላል፣ እናንተ ላይ ዲስአፖይንትድ ሆና ልትሆን ትችላለች። ግን የሆነ ነገር ሲደርስባችሁ በጣም ነው የምትራራላችሁ ማለት ነው። ስለዚህ የእናት ልብ መቼም ቢሆን በአንተ ሙሉ በሙሉ አይጨክንም የምለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ቤተሰቦች። ይህኛውን ሐሳብ እውነተኛ ሐሳብ መሆኑን ካወቃችሁ ወይም ከወደዳችኋት ኮሜንት ላይ እየጻፋችሁ እንድትወጡ አበረታታችኋለሁ ማለት ነው። አሁን ወደ አምስተኛ ነው የምንመራው ማለት ነው። ስለዚህ እስከ 5 ካሉ ሐሳቦች ወይም 1 እስከ 4 ከተመለከትናቸው ሐሳቦች ትክክለኛና በጣም የወደዳችኋት ሐሳብ የትኛዋ እንደሆነች ኮሜንት ላይ ቁጥሩን መጻፍ ትችላላችሁ ወይም ሐሳቡን መጻፍ ትችላላችሁ ማለት ነው። በጣም አሪፍ። አምስተኛይቷ ምን ትላለች? ከጤንነት የሚበልጥ ሀብት በየትኛውም ቦታ አታገኝም። ከጤንነት የሚበልጥ ሀብት በየትኛውም ቦታ አታገኝም። ይሄኛው ትክክለኛ ሐሳብ ነው ማለት ነው ቤተሰቦቻችን። ብዙ ጊዜ ሰዎች የማያስተውሉት ነገር ምንድነው? ለጤንነታቸው ምን ያክል ማመስገን እንዳለባቸው አያስተውሉም ማለት ነው። እኛ ሁላችንም አናስተውልም። እኛ ሁላችንም ማናስተውለው ነገር ቢኖር ይሄ ነው ማለት ነው ቤተሰቦቻችን። ግን አንዳንድ ጊዜ ሰዎች በሆነ አጋጣሚ ሆስፒታል ቢሄዱ ሐኪም ቤት ሄዶ ከመጡ በኋላ ነው ለጤንነታቸው ምን ያክል ማመስገን እንዳለባቸው የሚያስተውሉት ማለት ነው ቤተሰቦቻችን። ስለዚህ እኛ ለምሳሌ እንደዚህ አይነት ሁኔታዎችን እንመለከተው እንችላለን። ሰዎች ምን አይነት ስቃይ ውስጥ እንደሚቆዩ ምን አይነት ሁኔታ ውስጥ እንደሚቆዩ ካላየነው ላንረዳ እንችላለን። ግን አንድ ነገር በደንብ የሚነግራችሁ ነገር ካለ ለጤንነታችሁ መቼም ቢሆን ማመስገን አለባችሁ ማለት ነው። ስለዚህ እንደ ጤንነት ያለ ምንም ነገር የለም። አያችሁ፣ አንዳንድ ጊዜ ሰዎች በጣም ትልቅ የሚባል ሀብት ይኖራቸውና ጤንነት አይኖራቸውምና በዛ ሀብት ኢንጆይ ማድረግ አይችሉም። አያችሁ። ስለዚህ ሀብት ለምሳሌ ያለ ጤንነት ከመጣ ምንድነው ትርጉሙ? ሀብት፣ ዝና፣ ክብር የሚባሉት ነገሮች ያለ ጤንነት ከመጡ እኮ ምንም ዋጋ የለም አይደለም ቤተሰቦች። ስለዚህ እኛ ጤነኛ ስለሆንን ወይም በጤንነት ስለምንመላለስ ሁሉም ቢሆን አመስገኝ መሆን አለብን ማለት ነው ቤተሰቦቻችን። ይህን ሀሳብ ሳነሳ እኔ ከልቤ ነው ማለት ነው። የእውነት ማለት አንዳንድ ጊዜ አናስተውለውም፣ አንረዳውም። ግን የሆነ ቦታ ሄደን ስንመለከት የሆኑ ሰዎች ምን ያህል ስቃይ ውስጥ እያሉ ይመስገን ደህና ነኝ ምናምን እያሉ ሲያወሩ ስትሰሙ ለማመስገን እንገደዳለን ማለት ነው ቤተሰቦች። ስለዚህ ግን ከዛ በፊት ሁሌም ማስተዋል ያለብን ነገር ስለ ጤንነታችን፣ ስለ ሰላማችን ማመስገን አለብን ማለት ነው ቤተሰቦች። ወደ 6ኛ ደርሰናል እንደምንም ብለን። ስለዚህ 6ኛይቱ ሐሳብ ደግሞ እችን ትመስላለች። ምን ትላለች ሐሳቧ? አሁን ለደረስክበት ካላመሰገንክ መቼም አታመሰግንም። አሁን ለደረስክበት ካላመሰገንክ መቼም አታመሰግንም። አሁን ለደረስክበት ካላመሰገንክ መቼም አታመሰግንም። አያችሁ፣ ቅድም ያየናት ሐሳብ አለች አይደለ? ስለዚህ የነበርክበትን ቦታ አስበ አሁን ላለህበት ቦታ አመስግን የሚለውን ሐሳብ አንስቼላችሁ ነበር 3ኛ ላይ። አሁን 6ኛይቷም ሐሳብ ከሷ ጋር የሚቀራረብ ሐሳብ ናት ማለት ነው። የምትቀራረብ ሐሳብ ናት። ስለዚህ አሁን ለደረስክበት ካላመሰገንክ መቼም አታመሰግንም። አያችሁ፣ ይሄ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ ሰዎች የሚያስቡት ነገር ምንድነው? ለምሳሌ እግዚአብሔር መኪና ከሰጠኝ ወይም የሆነ ነገር ከሰጠኝ እኔ የሚፈልጋት እችን ነገር ናት። እችን ነገር እግዚአብሔር ከሰጠኝ ወይ ባል ከሰጠኝ ወይ ሚስት ከሰጠኝ ምናምን እያሉ ያስቡና ያን ነገር ሲያገኙ ምንም አያመሰግኑም። አያችሁ፣ ያኔ ግን ከዛ የተሻለ ነገር አያገኙ ማለት ነው። ስለዚህ አሁን ለምሳሌ ለደረስንበት ደረጃ ሁሌ የምናመሰግን ከሆነ ቀጣይ በጣም የተሻለ ነገር ስናገኝም እናመሰግናለን ማለት ነው። ግን አሁን ላለንበት ወይም አሁን ለደረስንበት ቦታ ካላመሰገን ነው መቼም የትኛውን ቦታ ብንደርስ እንደማናመሰግን እርግጠኛ መሆን አለብን ማለት ነው። ቤተሰቦቻችን የምናመሰግን ይመስላል፣ ግን
አናደርገውም። ለምን አሁን ላለንበት ደረጃ አላደረግነው ማለት ነው። ስለዚህ የዛሬዎቹ ቪዲዮዎች አብዛኞቹ ከምስጋና ጋር የተገናኙት ናቸው። ደስ የሚሉ ነገሮች ናቸው። ግን ብዙ ጊዜ እኛ ማመስገን ሲገባን የማናመሰግናቸው ነገሮች አሉና እነሱን ለማስታወስ ያግዘናል ማለት ነው። የዛሬው ቪዲዮ በጣም አሪፍ የሆኑ ሀሳቦች ናቸው ማነሳላቸው ሀሳቦች። እኔ ለራሴ በጣም ብዙ ነገር እየተማርኩባቸው ያመጣኋቸው ሀሳቦች ናቸው ማለት ነው። እናንተም እንደምትማሩባቸው በጣም እርግጠኛ ነኝ ማለት ነው ቤተሰቦች። ኦኬ፣ ስለዚህ ስድስተኛይቱ ሀሳብ አሁን ለደረስክበት ካላመሰገንክ መቼም አታመሰግንም የሚለውን ሀሳብ ስድስተኛ ላይ ተመልክተናል ማለት ነው። አሁን ቀጥታ ወደ ሰባተኛው እንሄዳለን። እንግዲህ ውድ ቤተሰቦቻችን እችኛዋ ደግሞ የሰባተኛዋ ሀሳብ ናት። ሰባተኛይቷ ሀሳብ ምን ትላለች? ከምንም ደስታ በላይ እናት ከልቧ ስትስቅ ስታየው ነው። በጣም አሪፍ። ከምንም ደስታ በላይ እናትህ ወይም እናትሽ ከልቧ ስትስቅ ወይም ስትደሰት ስታየው ነው ይላል። ይሄኛውም አሁን በቃ ትልቅ እውነት ነው ማለት ነው። ከእናት ጋር የተያያዘ ደግሞ ሁለተኛ ሀሳብ ናት ማለት ነው በዛሬው ቪዲዮ ይችኛዋ ሀሳብ። ስለዚህ የትኛውም ደስታ በላይ የምትደሰቱት እናታችሁ ከልባችሁ ፍንክት ብላ ስትስቅ፣ የሆነ ነገር እሷ የፈለገችውን ነገር ስታደርጉላት ወይም የጠየቀችውን የጸለየችውን ነገር ጸሎቷ ስትመለስ ስትደሰት ስታዩ በጣም ነው የምትደሰቱት ማለት ነው። ቤተሰቦቻችን ሁላችንም እንደዛ ነን ማለት የሰው ማንነት ነው ይሄ። በቃ ማለት የሰው ልጅ እስከሆነ ድረስ እናቷ ስትደሰት ደስ የማይለው ሰው ይኖራል ብዬ አላስብም። ስለዚህ ከምንም ደስታ በላይ እናት ከልቧ ስትስቅ ወይም ስትደሰት ስታየው ነው የሚለውን ሀሳብ ያመጣሁት ለዚህ ነው ማለት ነው። ስለዚህ እናታችሁ 1000 ዓመት ትኑርላችሁ። ከምንም ደስታ በላይ እሷን አስደስታችሁ የምትፈልገዋን ነገር አምጥታችሁ ሰጥታችኋት ደስ እንድታሰኟት ይሁን ማለት ነው። ቤተሰቦች በጣም ደስ የምትል ሀሳብ ናት ሰባተኛይቷ። ከምንም ደስታ በላይ እናት ከልቧ ስትስቅ ስታየው ነው የሚለውን ተመልክተናል ማለት ነው ሰባተኛ ላይ። አሁን ደግሞ ወደ መጨረሻውና ወደ መገባደጃው ሀሳብ ደርሰናል ማለት ነው። እስካሁን ያላስታወስኳችሁ አንድ ነገር አለ። መማር የምትፈልጉ ተማሪዎች እንግሊዝኛ፣ አማርኛ ከመሰረቱ ጀምራችሁ ምንም ሳትፈሩ በያላችሁበት ቦታ ሆናችሁ በኦንላይን የምትማሩበትን እድል አመቻችተንላችኋል። ይህን እድል ለመጠቀም የምትፈልጉ ተማሪዎች ስልክ ቁጥር መጀመሪያ አካባቢ ያስቀምጠንላችኋል። ስለዚህ እየደወላችሁ በአጭር ጊዜ በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ አውቃችሁ አንብባችሁ ጽፋችሁ የምትወጡበት እድል ነው ያመቻቸንላችሁ። ልክ እንደ ትምህርት ቤት ሄዳችሁ አመታቶቹን ሳይፈጅባችሁ በወራቶች ውስጥ አንብባችሁ ጽፋችሁ የምትወጡበት እድል ነው ማለት ነው። ስለዚህ ይሄ እድል እንዳያመልጣችሁ እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ስለዚህ ስምንተኛይቷን ሀሳብ ደግሞ ተመልክተን የምናጠቃልል ነው የሚሆነው ማለት ነው። ምን ትላለች? እግዚአብሔር መቼም የሰውን እጅ ከመመልከት ይጠብቃችሁ። ይሄኛው ምርቃት ነው ማለት ነው። ስምንተኛ ላይ ያመጣውላችሁ በጣም ትልቅና ደስ የሚል ምርቃት ነው ያመጣውላችሁ። ምን ይላል? እግዚአብሔር መቼም የሰውን እጅ ከመመልከት ይጠብቃችሁ ይላል። አያችሁ፣ በዚህ ዓለም ስትኖሩ በጣም መጥፎና አስቀያሚ ነገር ለሆነ ነገር ለማድረግ ስትሩ የሰውን እጅ ስትመለከቱ ነው ማለት ነው። ቤተሰቦቻችን እናንተ አስተውላችሁም ላታስተውሉም ትችላላችሁ፣ ግን የደረሰበት ያውቋል። ግን ሰው ሆኖ ደግሞ ይህኛው ነገር የማያስተውል ሰው አለ ብዬ አላስብም። ግን ይህን ምርቃትን ልመርቃችሁ ብዬ ነው ስምንተኛ ላይ ያመጣውላችሁ። እግዚአብሔር መቼም የሰውን እጅ ከመመልከት ይጠብቃችሁ ይላል። አያችሁ፣ ስለዚህ የሰውን እጅ አትመለከቱ ማለት እናንተ ራሳችሁ ማድረግ የምትፈልጉትን ነገር ለራሳችሁ ታደርጋላችሁ። እንደገና እሱም ብቻም ሳይሆን ለሌሎቹም የሚያስፈልገውን ነገር ለማገዝ ስትፈልጉ ያለምንም ጥርጥር ማገዝ መደገፍ የምትችሉበት ደረጃ ላይ ስትሆኑ ነው ማለት ነው ቤተሰቦቻችን። ስለዚህ ፈጣሪ መቼም የሰውን እጅ ከመመልከት ይጠብቃችሁ የሚለውን ምርቃት መጨረሻ ላይ ተቀብላችሁ ከወጣችሁ እድለኞች ናቸው ማለት ነው ቤተሰቦቻችን። በጣም ደስ የሚሉ አስተማሪ የሆኑ ቪዲዮቹን ይዤ እመጣለሁ ማለት ነው። ይህን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። አይታችሁ ላይክ ሳታደርጉ ከወጣችሁ በቃ ተጣልተናል ማለት ነው። ስለዚህ ላይክ እያደረጋችሁ እንድትወጡ አበረታታችኋለሁ። በጣም ቆንጆና አስተማሪ የሆነች ቪዲዮ ናት። በደንብ አድርጋችሁ እንድትመለከቱ ደጋግማችሁ እንድትሰሙ አበረታታችኋለሁ። እንደገና ደግሞ ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ቀን በአስተማሪ ቪዲዮ እስክንመለስ ድረስ ሰላም ቆዩልኝ። አመሰግናለሁ።